ሰላም የኔ ዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አረ ዩቲዩቤን ሰብስክራይብ አድርጉልኝ፣ አበረታቱኝ እና ዩቲዩቤ በጣም ተመቶብኛል፣ እንዳይዘጋብኝ የባካችሁ ሞኒታይዝ እንዲሆንልኝ አበረታቱኝ። አይከፈልበትም። አበረታቱኝ፣ ላይክ አድርጉልኝ፣ ኮመንት አድርጉልኝ። የማዳም ቅመሞቼ አበረታቱኝ። ያለ እናንተ ማን አለኝ? እና አበረታቱኝ። ዛሬ ይዤላችሁ የመጣሁት ለዳግማ ትንሣኤ የሚሆን ዶሮና ዱለት ነው። እሱም አብራችሁን ቆዩ። እዚህ ጋ ዶሮ እንትን ብዬ ቆራርጬ 12 አድርጌ በልቼዋለሁኝ። ያው እንግዲህ ዶሮ አበላለት ያው በዩቲዩብ ነው የተማርኩኝ። ከምታዩት ላይ አስተያየት ካላችሁ ኮመንት ሴክሽን ላይ አስቀምጡልኝ፣ ይቀበላለሁኝ። እንደ እህትም እንደ እናትም ማለት እቀበላለሁኝ ምክር ማለት ነው። ኮመንት ላይ አስቀምጡልኝ። ይሄ ቅመም አድርጌበት ነው፣ እርድና ዝንጅብልና የአፕላችቶ ነው ያረኩበት። ድምጽ ያላስገባውበት ጫጫታ ስለነበረ ነው፣ ልጆች ስለነበሩ ያው እንዳይረብሻችሁ ለድምጽ ጥራት ብዬ ነው። እና ይህን ለ30 ደቂቃ ያህል አጥቤ እንትን ዘፈዝፈውና አስቀምጠዋለሁ ማለት ነው። ሽንኩርቱን አቁላልቼ ምናምን እስከሚጨርስ ድረስ ኦልሞስት 3 ሰዓት እና 2 ሰዓት ይቆያል። እንዲህ ተዘፍዝፎ ማለት ነው እስከሚቁላላ ድረስ እሱ አሪፍ ነው። በደንብ አጥቤዋለሁ፣ ግን በቃ ደስ እንዲለኝ ደግሞ ዘፈዘፍኩት ማለት ነው። እዚህ ሽንኩርት 5 ኪሎ ሽንኩርት አድርጌያለሁ። ከዛ በጎን ደግሞ እንትን ጨጓራ አጥቤ ምናምን አጽድቼ ቀቅዬ ምናምን ፈጭቸዋለሁኝ። እዚህ ጋር ዱለት ነው የምታዩት። ከዛ ትንሽዬ ስጋ አዘጋጅቻለሁኝ። ያው ለትንሽ ነው ስለሆነ በትንሹ ነው ማዘጋጀው፣ ምክንያቱም ቤተሰብ ብዙ አይመጣብኝም ማለት ነው። እዚህ ጋር ደግሞ ለልጄ በጎን እየሰራውለት ነው። በርበሬ ስለሚበዛ ቅመማ ቅመም ስለማደርግ ባሚያ በስጋ አርጌ ሰርቼለታለሁ። በእንጀራ አርጎ ይበላል ማለት ነው። ከዛ በጎን ሽንኩርቴን እያቁላለሁ፣ ደግሞ ዱለቴን እያቀላጠፍኩኝ ነው። በነገራችን ላይ አይብ ሰርቻለሁ፣ ክትፎም እንደዛው ማለት ነው። ጠረጴዛ ላይ ያሳያቸዋለሁ መጨረሻ ላይ ብዬ ነው እና እየሰራሁኝ ነው። እዛ ቅቤም እንደዚያው አንጥሬ ነበረ። ከዛ በመሃል ዝም ብዬ ያስገባውላችሁ ማለት ነው። ከለሩ በጣም ደስ ይላል፣ ደስ አይልም? ልክ እንደ አገር ቤት እንደ ኢትዮጵያ ነው አድርጌ ያነጠርኩትና ያው በስተመጨረሻ እንጀራ እንደዚህ መጋገር ጀምረናል። እንግዲህ ደስ የሚል እንጀራ እንጀራ በጣም የሚያምረው ነው። ደስ ይላል። እንደዚህ ነው። ይሄን ያህል ካየሽ አይበቃሽም? አየሽው? ያው እንደዚህ ነው። ያምራል። በጣም በጣም ደስ የሚለው እንደ አገር ቤት ነው። በቃ እንጀራው የሚያምረው እና በመሃል ዝም እያስገባውላችሁ ማለት ነው። እየሰራው ነበር በጎን ማለት ነው። የኔ ዩቲዩብ ቤተሰቦቼ ሰብስክራይብ፣ ላይክ፣ ኮመንት አድርጉልኝ፣ አበረታቱኝ። አዳዲስ ነገር ይዤላችሁ እንድመጣ አበረታቱኝ። እሺ። እዚህ ጋር ዱለቱ ጨርሷል። ቁሌቱን በጎን እያቁላለው ነው ምናምን። ቪዲዮ እንዳይረዝምብኝ እያልኩኝ ዝም እያጨራጭር ነው ያስገባሁት ማለት ነው። አንድ ባንድ አይደለም እና ቪዲዮ ይረዝማል፣ እናንተም ይሰለቻቸዋል ምናምን ብዬ ዝም ብዬ ዱለት ያው ከላይ በደንብ ያሳያችሁ። ስክሩ ራሱ አለቀ በመሃል ላይ ማለት ነው። ምክንያቱም አላረዘምኩትም። 4 ሰዓት 5 ሰዓት ነው የሚጨርሰው ዶሮ ለመስራትና የበስ መጨረሻ ዶሮ እንደዚህ የሚያምር ሆኗል። በጣም ነው የሚጣፍጠው። ከዛ ራት ነበረ
በጣም ደስ ይል ነበረ። እንደምታዩት ያው ከብዙ በትንሹ ይሄን ይመስላለኝ። ክትፎም አይብም ነበረ። በመጨረሻ እንደዚህ የሚያምር የራት ግብዣ ነበረ። ጋብዣቸዋለሁ። እያንዳንዳችሁን ተካፈሉልኝ እና በጣም ነው የምወዳችሁ። አመሰግናለሁ።